በስዕሏ ፊት ስገዱ። ለምን እንሰግዳለን ሲባል ለተቀረጸ ምስል አትስገዱ ብሏል እግዚአብሔር። የተቀረጸ ምስል አትስገዱለት፣ ደግሞ ለተቀረጸ ምስል ስገዱ ሲል የሚገኝም ራሱ ምሳሌ ተመልከቱ። ለተቀረጸ ምስል አትስገዱ ዘጸአት ምዕራፍ 20 ቁጥር 4 ላይ እንደገና ደግሞ የዘጸአት ምዕራፍ 25 ላይ የኪሩቤልን ምስል ቅረጽ። ተመልከቱ። ለተቀረጸ ምስል አትስገዱ፣ አንድ የኪሩቤልን ምስል ቅረጽ፣ ሁለት። እንደዚህ ያለ ችግር ነው። ስዕል ሳሉ አለ እግዚአብሔር። ለዚያ የኪሩቤል ስዕል ላለበት ታቦት መጽሐፈ ኢያሱ ምዕራፍ 7 ቁጥር 6 ላይ ኢያሱ በግንባሩ ሰገደ ይላል። በግንባሩ ሰገደ ለተቀረጸው ታቦት። ለምን ሲባል እግዚአብሔር ለተቀረጸ ምስል አትስገድ ሲል ሁለት መልእክት ነው ያለው። አንደኛ ለምትሰግድለት፣ አንደኛ ጣዖት አታምልክ ነው። ያለ እግዚአብሔር ፈቃድ ለተዘጋጀ ቅርጽ አትስገድ ነው። ስዕል ግን በእግዚአብሔር ፈቃድ ስለሆነ ለስዕል ይሰገዳል። እግዚአብሔር ላልፈቀደው ለሌላው ቅርጽ ነው እንጂ ኪሩቤልን አስለን እንደሰገድ ድንግል ማርያምን አስለን እንሰግዳለን። ሰግደውለታል፣ ኢያሱ ሰግዷል። ሁለተኛ ደግሞ ስትሰግድ፣ ለስዕላት ስትሰግድ አምላክ ብለህ እንዳሰግድ፣ አምላክ ብለህ እንዳሰግድ። ለድንግል ማርያም ስንሰግድ አምላክ ብለን አይደለም፣ ለቅዱሳን ሰግድ አምላክ ብለን አይደለም፣ ፈጣሪ ብለን አይደለም። የእግዚአብሔር ቸርነት የሚገለጥባት ማለት በስርየት መክደኛው ላይ እኔ እገለጥልሃለሁ እንዳለ በድንግል ማርያም ላይ እግዚአብሔር ተገለጠልን። ይሄ ነው ቅቡነቱ ማለት። በስርየት መክደኛው ላይ ስርየት መክደኛት ማለት ማኅተመ ድንግልናዋ ነው። ታቦቱን ቀርጸ ሲያበቃ የስርየት መክደኛ ስላለ በዚያ በስርየት መክደኛው እኔ እገለጥልሃለሁ። ያ መክደኛ የድንግል ማርያም ድንግልናዋ ነው። በዚያ ክርስቶስ ተገለጠ። ስላነጋገረንም ያ ስዕል ባለበት እንሰግዳለን። ለስዕል የምንሰግደው እግዚአብሔር ስላዘዘ ነው። እንዲያውም አንድ የቤተ ክርስቲያን አባት ሲናገር እንዴት ለስዕል የምትሰግዱ እናንተ? ለስዕል የምትሰግዱ ለስዕሉ እኮ ነው የምትሰግዱ እኮ ለቁሱ ነው የምትሰግዱ ስለ ሲናገር ኢያሱ ለታቦት ሰግዷል አልሰገደም ማለት ሰግዷል። የሰገደ ለታቦቱ ነው። በታቦቱ ላይ ላለው ለእግዚአብሔር አለ። በታቦቱ ላይ ላለው ለእግዚአብሔር አለ። እንግዲያማ እኛም ለእግዚአብሔር ነው የምንሰግድ። በድንግል ማርያም ላይ ላለው ለእግዚአብሔር እንሰግዳለን። ቅዱሳን ለቅዱሳን የሚሰገደው ስግደት ቅዱሳን ራሳቸው አምልኮ አይደሉም፣ ወይም መጨረሻዎች ሳይሆን ወደ እግዚአብሔር አምልኮ የምንደርስባቸው ምክንያቶች ናቸው። ለከ ይደሉ ስብሐት በጽዮን ወለከ ይትፌኖ ጸሎት በኢየሩሳሌም። በእግዚአብሔር በቅድስናው ሰገድ ተመልከቱ። ወበው ውስተ ጽርሐ ወሰግድ ውስተ ጽርሐ መቅደስከ ይላል። በቅዱስ መቅደስ ገብቼ ሰግድልሃለሁ ይላል። ቅዱስ መቅደሱ ለእግዚአብሔር ስግደት የሚቀርብበት እንደሆነ ስንሰግድ የምናከብረው በስዕሉ ላይ ስዕሉን ራሱን ሳይሆን በስዕሉ ላይ ያለችውን የእመቤታችንን ረድኤት ነው። በሷ ያደረውን እግዚአብሔር ነው የምናከብረው። የምንሰግድም አባቶቻችን እንደሰገዱ ነው። ስለዚህ ቅዱስ ባስልዮስ ዘቂሳርያ እንደተናገረ ምን ይናገራል? ልክ ይላል የእግዚአብሔር ኃይል ለታቦቱ እንደደረሰው እግዚአብሔር በድንግል ማርያም ያሳደረው ረድኤት በሷ ስም ወደ ተሳለው ስዕል ይተላለፋል፣ ያድራል። ስንሰግድም ለእመቤታችን አካል ለንጽህናዋ የክብር ስግደት፣ የአምልኮ ስግደት ቅዱስ ዮሐንስ ደማስቆ እንደሚለው አክብረን እንጂ አምልከን አንሰግድም ይላል። ስለዚህ አክብረን እንሰግዳለን፣ አምልከን ግን የምንሰግደው ለሱ ነው። በእመቤታችን ስዕል በኩል እግዚአብሔርን እናመልከዋለን፣ ድንግል ማርያምን እናከብራታለን። ስለዚህ ለእመቤታችን እንሰግድላታለን። ለምን ሲባል ታቦት ስለሆነች። እስኪ በሉ ታቦት በሉ። መቅደስ ስለሆነች በሉ። ስግዱ ለእግዚአብሔር በአጸደ መቅደሱ። በቅድስናው መቅደስ ለእግዚአብሔር ስገዱ። እስኪ በሉ በቅድስናው ስፍራ በሉ። ለማን ስገዱ? ምኑ ስለሆነ? መቅደስ ስለሆነች። እንግዲያውስ ድንግል ማርያም መቅደስ ስለሆነች በመቅደሱ በድንግል ማርያም ለእግዚአብሔር እንሰግዳለን።